ኢየሱስን እኛ የምናውቀው የዛሬ 2000 ዓመት አይደለም። ኢየሱስን እኛ የምናውቀው ከድንግል ማርያም ሲወለድ አለ። በሬው እኮ ጠፍቶ 3 ቀኑ ነው። የለም 3 ቀን አስፈልጎ የለም። መጣና ቅዱስ ሚካኤል ብሎ ስለተሳለ ወጣ ሲል በሬው ቆሟል። ሚካኤል ቶቶ አግኝቼዋለሁ። ቢቀደስ ባይቀደስ ምን አገባኝ? ብዙዎቻችሁ እንደዛ ትመስላላችሁ። መናፍቃን መጽሐፉን ይዘዋል። ኢየሱስ አምላክ ነኝ፣ ኢየሱስ ንጉስ ነኝ ይላል። እነሱ ጌታ ብለው ቆመዋል። እመቤታችን ከሰይጣን ጋር እንደማትስማማ ድንግልን ከደገፍክ የክርስቶስ ነህ፣ ድንግልን ከነቀፍክ የዲያብሎስ ነህ። ሽወዳ አይሳ እግዚአብሔር ቤት ሽወዳ አይደለም። እዛ ቀበሌ ነው ሽወዳ። ወንጌል የሚሳለም ዓለም ላይ አለ። ኦርቶዶክሶች ወንጌልን አታውቁም። ከማወቅ በላይ እንስመዋለን። የኢየሱስን ወንጌል ስሙ ተሸክመዋል። እንደሚያነብሰው ውስጥ ያለው ድንገት 8 ጥቅስ ከዛች ውስጥ የሚፈልጓትን በእምነታችን ጸንተን ከቆምን እግዚአብሔር አምላክ ድንቅ ነገሩን ያደርግልናል። ስስታም ትውልዳል። አውሮፓ ያመነው የዛሬ 2000 ዓመት ነው። ካመነም ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ባወጣን፣ ተነሱና አመስግን ውለታው ብዙ ነው፣ ምን ይከፈለዋል ተመስገን ብቻ ነው። በመጨረሻ በልጁ ተናገረን። የዕለቱ ትምህርት በዚህ ርዕስ ነው። ትምህርት ነው። በተወሰነ ደቂቃ ይህንን አስተውላችሁ እንድትሰሙ አምላካችን መንፈስ ቅዱስ በእኔም በእናንተ ላይ አድሮ ይኖርልን። በሐዋርያት መካከል የነበረች ቅድስተ ቅዱሳን ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት ምዕራገ ጸሎት ማምላክ ወላዲተ አምላክ በእኛም መካከል ትሁንልን። እግዚአብሔር አምላካችን የምንሰማውን ቃሉን በልቡናችን ሚስጥሩንም እንደዚሁ በአእምሮአችን እንዲቀርጽልን የእሱ ቅዱስ ፍቃድ ይሁንልን። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ያው እግዚአብሔር ነውና የምትሰሙትን ሁሉ በልቡናችሁ ያስረጽላችሁ። የዕለቱ ትምህርታችን ብርሃነ ዓለም ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በጻፈው የመጀመሪያው ምዕራፍ ላይ ይሆናል። በአጠቃላይ ዕብራውያን 13 ምዕራፎች ሲኖሩት ይህ መልእክት በአብዛኛው የብሉይና የሐዲስን አንድ ላይ አስማምቶ የሚናገር መጽሐፍ ነው። ይህ መጽሐፍ ሙሉ በሙሉ በአሁን ሰዓት በዓለም ላይ የሚፈጸመው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነው። ምክንያቱም ብሉይን ከሐዲስ አስተባብራ የያዘች ቤተክርስቲያን ይህቺ ቤተክርስቲያን ብቻ በመሆኗ ነው። አንዳንዶች ድንገት እንዳደነግጡ በአውሮፓ በሌላ እምነት ይህ የዕብራውያን መልእክት ቢነበብ ሙሉ አይደለም፣ ጎዶሎ ነው። ለነሱ ሙሉ የሚሆነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሲነገር ነው። እንዴት ብትሉ ለምሳሌ በ9ኛው ምዕራፍ ላይ የብሉይን አገልግሎት ከሐዲስ ኪዳን ጋራ በማጣመርና በማዋሃድ ስለ መጀመሪያይቱ መቅደስና ስለ ኋለኛይቱ መቅደስ በዝርዝር ይናገራል። ስለ ብሉይ ዘመን መስዋዕትና ስለ ሐዲስ ዘመን መስዋዕት ይናገራል። ስለዚህ ይህ ደግሞ ክብር ይግባውና በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና በማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ እኔ የመጣሁት ሕግና ነቢያትን ለመሻር አይደለም ልፈጽማቸው ነው ብሎ የተናገረ የኢየሱስ ክርስቶስን ቃል ሙሉ በሙሉ የሚፈጽም ነው። ለምሳሌ በዓለም ላይ ብቸኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሰንበት ቀዳሚት ሰንበት ብላ ቅዳሜን ዕለተ ሰንበት ክርስቲያን ደግሞ በሚለው እሁድን የምታከብር እቺ ቤተክርስቲያን ብቻ ናት። በዚች ቤተክርስቲያን ያደረገን ኢየሱስ በመሰረታት መቅደስ ውስጥ ዛሬ ያቆመንና ያጸናን እርሱ የቅዱሳን አምላክ የናዝሬቱ ኢየሱስ ክርስቶስ አዶናይ ከዘላለም እስከ ዘላለም ስሙ የተመሰገነ ይሁን። ክብር ምስጋና ለስሙ ይድረሰው። ስለዚህ በዚች ብቻ ይፈጸማል። የናዝሬቱ ኢየሱስ የሚል ተጠቅም ያለው የናዝሬቱ ኢየሱስ የሚለው ራሱ ቃል ትንቢት የምታውቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነች። የትኛውንም የፕሮቴስታንት እምነት ጠይቁ፣ የትኛውንም የካቶሊክ እምነት ተከታይ ጠይቁ፣ ማንኛውንም ሰው ጠይቁ። በማቴዎስ ወንጌል ላይ ምዕራፍ 2 መጨረሻ ላይ በነቢያት ናዝራዊ ይባል ዘንድ ናዝሬት ገብቶ ኖረ የሚል ቃል አለ። በነቢያት እንደተነገረ ናዝሬት ገብቶ በዛ ኖረ የሚል ቃል አለ።
በየትኛው ነብይ ነው የተነገረው የሚለውን አንድም ከኦርቶዶክስ ውጪ ይሄንን ሊያመጣላችሁ አይችልም። ሂዱና ጠይቁ። ያልኩት ገብቷችኋል? በነቢያት ናዝራዊ ይባል ዘንድ ናዝሬት ገብቶ ኖረ ይላል አይደለም? ንገሩኝ። በነቢያት ናዝሬት ገብቶ ኖረ ናዝራዊ ይባላል ተብሎ የተጻፈው ተፈጸመ። ይሄን ሂዱና የት ጋር ነው የተጻፈው ብላችሁ ጠይቁ። እሱን ያመጣላችሁ ሰው ካለ እኔ እቀጣለሁ። ተሐድሶ በለው፣ ፕሮቴስታንት በለው፣ መናፍቅ በለው፣ ሌላም ስም ስጠው። የትኛው ጋር ነው ነቢያት የተናገሩት? ብዙ ጊዜ የናዝሬቱ ኢየሱስ የሚለውን ቃል ይጠቀማሉ አይደል? የት ጋር ነው እንደዛ የተባለው የሚለውን ጠይቆ መልስ ካገኛችሁ እኔ እቀጣለሁ። ማንም አይነግርህም። ለምን አልነግርህም? እኔ ማንም አይነግርህም። በቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነው በትርጓሜ በሚስጥር እየተነገረ የሚነገረው። አሁንም በዚች እምነት ውስጥ ያደረገን እግዚአብሔር ስሙ የተመሰገነ ይሁንልን። ክብር ምስጋና ይግባው። መልካም ትምህርታችን ዕብራውያን ምዕራፍ 1 ቁጥር 1 እና ቁጥር 2 ነው። አለቀ ትምህርታችን። መጽሐፉ ምንድነው? ዕብራውያን። መጽሐፉ ምንድነው? ወደ ዕብራውያን ምዕራፍ ስንት ነው? ምዕራፍ 1 ቁጥር ስንት ነው? 1 እና 2 ብቻ። እችለች ትምህርታችን። መጽሐፉ ምንድነው? ዕብራውያን ምዕራፉ ስንት ነው? 1 ምንማራት ቁጥር ስንትና ቁጥር ስንት ነች? 1 እና 2። አለቀ። ቃሉን አነበዋለሁ። እግዚአብሔር መንፈስ ቅዱስ በእኔም በእናንተ ላይ ይደር። እንዲህ ይላል። ከጥንት ጀምሮ እግዚአብሔር፣ ልብ በሉ፣ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናገረ። ወይም ተናግሮ ብሎ ይቀጥላል። መልካም ተናገረ። በብዙ ነገር ወበብዙ መክፈልት አይዳአ እግዚአብሔር ለአበዊነ በነቢያቲሁ እምትካት ይላል በግዕዙ። ከኔ ቀጥላችሁ ድገሙት። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናገረ። ይሄ አንዱ ቁጥር ነው። ቁጥር 2 ደግሞ ይቀጥላል። ተናግሮ ብሎ አማርኛው ያመጣና እንዲህ ይላል። ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። ትምህርታችን ምንድነው? በመጨረሻ በልጁ ተናገረን የሚል ነው ኃይለ ቃላችን። ይሄ ነው ቁጥር 2 ላይ። እሱንም ላስብላችሁ። ተናገሩ። ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። ይሄ ነው ትምህርታችን። አሁን እዚህ ውስጥ የምነግራችሁ ወሳኝ በተለይ አራት ነገሮች አሉ። በዚህ ትምህርት ውስጥ የምነግራችሁ አራት ትምህርት ነው የምንማማረው ብለናል። አንድ እናት ወንድ ልጅ አላት። ልጁ የ6 ዓመት ነው። አብራው እንዳታቆመው ከአያቱ ጋር ይቁም ብላ አያቱን ሚዛን ሄደች ቤተክርስቲያን። ከዛ አያቱንም ይዛ ሄዳለች። ከዛ ልጁን አስጠንቅቀዋለች። አያትየው ትንሽ ቁጭ ካሉ እንቅልፍ ነው ይዟቸው የሚሄዱ እና አደራ አባባ እንዳይተኛ ልክ ሊያንቀላፋ ሲል ቀስቅሰው ብላችሁ። እሷ በሴቶች ነው የምትቀመጠው። ስለዚህ እንደ ተቀምጦ ታያለች። ስታይ እሷ በደንብ አድርጋ ነግረዋለች። ስትወጣ 1 ብር እሰጥሃለሁ፣ ስለዚህ ጠብቅ አያትህ። ምንም ችግር የለም ማየ፣ 1 ብር ደግሞ አግኝቼ ነው እንዲያለ። ከዛ ትምህርት እየሰጠ እሳቸው እንዲህ ይላሉ፣ ይሰግዳሉ። ከዛ ቀስቅስ ትለዋለች። ልጁ ጸጥ። ከዛ በኋላ ሲወጡ ተናደደች። ምን ብዬህ ነበረ? ቀስቅሰው አላልኩም ወይ ብለሽ ነበረ? 1 ብር እሰጥሃለሁ አላልክም? እሱ 2 ብር እሰጥሃለሁ አለኝ። ስለዚህ አሁን በቃ ሁላችሁም ዝግጁ ናችሁ ለመስማት። መልካም። መጽሐፉ ምንድነው? ዕብራውያን ምዕራፍ ስንት ነው? ቁጥር ስንትና ስንት ነው? 1 እና 2። በቃ አለቀ። መልካም። ምንድነው የሚለውን ልብ በሉ። አሁን ቁጥር 1 ላይ ብዙ ነገር ነው ያለው። ቁጥር 1 ላይ ነው ያለው። ስንት ነገር እንዳለ ተመልከቱ። እናንብበውና ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናገረ ነው የሚለው። አሁን እዚህ ውስጥ ልብ በሉ።
አንደኛ ትርጉም የሚያስፈልገው ከጥንት ጀምሮ ምንድነው ጥንት? አንደኛ ከጥንት ጀምሮ ምን ማለት ነው? ከጥንት ጀምሮ። ሁለተኛ እግዚአብሔር በብዙ አይነትና በብዙ ጎዳና። ሁለተኛ በብዙ አይነት ምን ማለት ነው? ሶስተኛ በብዙ ጎዳና ምን ማለት ነው? አራተኛ ለአባቶቻችን፣ አምስተኛ በነቢያት። እነዚህ ዝርዝር ያስፈልጋቸዋል። ጳውሎስ ሐዋርያ የዕብራውያን ክርስቲያኖችን የሚያስተምራቸው እምነት ድንገት የመጣች አይደለችም። ተመልከቱ፣ ክርስትና ሲመጣ ክርስትና ድንገት የመጣች አይደለችም። ከኦሪት ነው የምትቀጥለው። ኦሪት ከሕገ ልቡና ነው የምትቀጥለው። ስለዚህ ይሄ ነው የኢትዮጵያ እምነት ብለን ስንናገር፣ አንድ ሕገ ልቡና፣ ሁለት ሕገ ኦሪት፣ ሶስት ሕገ ወንጌል ነው። ስለዚህ ጳውሎስ ሐዋርያ እዚህ ጋር የሚናገረው ምንድነው? ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ይላል። ለማን የተናገረው? ለአባቶቻችን። በማን የተናገረው? በነቢያት። ስለዚህ እግዚአብሔር በነቢያት ተናግሯል አልተናገረም? ነቢያት ተናግረዋል አልተናገሩም? ነቢያት በኦርቶዶክስ ቤተክርስቲያን ክብር አላቸው የላቸውም? ክብርና ምስጋና ለእግዚአብሔር ይድረሰው። ቅዱሳን ነቢያት የምንላቸው ቁጥራቸው ደግሞ ዋና ዋናዎቹ ነቢያት ልንገራችሁ። ቁጥራቸው ዋና ዋና ነቢያት ቁጥራቸው ስንት እንደሆነ ልንገራችሁ። 31 ነው። ዋና ዋና ነቢያት ቁጥራቸው ስንት ነው? 31። በሁለት ይከፈላሉ። 31ዱ በሁለት ሲከፈሉ 15ቱ ነቢያትና 16ቱ ነቢያት ይባላሉ። 15ቱ ነቢያት ካህናት ይሄንን በደንብ ያውቃሉ። ጸሎተ ዕጣን ላይ የምናነሳቸው ናቸው። በጸሎተ ዕጣን ላይ 15ቱ ነቢያት እንደው ማለት ነው 16 አሉ ነቢያት ለምን 15 ብሎኛል? 15ቱ ሌላ ናቸው። ለምሳሌ ሊቀ ነቢያት ማን ነው? ሙሴ ነው። ሊቀ ነቢያት ማን ነው? ሙሴ። ሙሴ ከ15ቱ ነው እንጂ ከ16ቱ አይደለም። ኤልያስ በቴስቢ ዘገለአድ የነበረው ኤልያስ ነቢይ ኤልያስ ቁጥሩ ከ16ቱ አይደለም። 16ቱ የሚባሉት ደግሞ መጽሐፍ የጻፉት ናቸው። እነሱ 16ቱ በሁለት ይከፈላሉ። አበይት ነቢያትና ንዑሳን ነቢያት፣ ደቂቅ ነቢያት ይባላሉ። አበይት ነቢያት የተባሉት 4 ናቸው። እነዚህም ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ ዳንኤል ናቸው። ደቂቅ የተባሉት ደግሞ እነ ሆሴ፣ እነ አሞዝ፣ እነ ዘካርያስ፣ እነ ሚክያስ፣ እነ ሚልክያስ፣ እነ ዘካርያስ፣ እነ ሶፎንያስ፣ እነ ሐጌ፣ እነዚህ ደግሞ ደቂቅ ነቢያት ይባላሉ። ትምህርት የሱ ስላልሆነ ነቢያት የሚለውን ብቻ ወስጄ ልናገር ብዬ ነው። ስለዚህ ምንድን ያለው ሐዋርያ ጳውሎስ? በብዙ ነገር ወበብዙ መክፈልት አይዳ እግዚአብሔር ለአበዊነ በነቢያቲሁ እምትካት። ስለዚህ እምትካት የሚለው ጥንት የተባለው ምንድን ነው? በነቢያት የተናገረው ስትሉ 5500 ዘመን ነው ቀድሞ። በ5500 ዘመን ውስጥ እግዚአብሔር በማን ነበር ሲናገር የነበረው? በነቢያት ይናገር ነበር። በነቢያት አድሮ ይናገር የነበረው እግዚአብሔር በኋላ ደግሞ ምን አለ? በመጨረሻ ዘመን በልጁ ተናገረን ይላል። አሁን እዚህ የምነግራችሁ በብዙ ነገር ወበብዙ መክፈልት አይዳ እግዚአብሔር ለአበዊነ በነቢያቲሁ እምትካት ሲል ለአባቶቻችን ተናገረ ሲል ጳውሎስ ነቢያት የተናገሩትን እንሰማለን ነው የሚለው? አንሰማም ነው የሚለው? እንሰማለን ነው የሚለው። ነቢያት የተናገሩት በብሉይ ዘመን ነው። ስለዚህ የኢትዮጵያ ቤተክርስቲያን ከሌላው ዓለም የምትለየው ብሉይን ከሐዲስ አስተባብራ ይዛ ነው። ለምሳሌ በብሉይ ዘመን ታቦት አለ የለም? ዛሬኛ ታቦት አለን የለንም? አለ። በብሉይ ዘመን ዕጣን አለ የለም? ዛሬ በእኛ ዘንድ ዕጣን አለ የለም? ሌሎች ጋስ ያለው አለ የሌለው ይኖራል። ታቦት ግን የለም። ተመልከቱ። በብሉይ ዘመን ያሉ ነገሮች ዛሬ በእኛ ያሉ አሉ። እነዛ ብሉይን ከሐዲስ አስተባብረን ያዝን በመሆናችን ነው። ስለዚህ ከጥንት ዘመን ጀምሮ የሚለው 5500 ነው። ከዛ በኋላ 5500 ዘመን ሲፈጸም በልጁ ተናገረን ማለት ኢየሱስ ክርስቶስ ሰው ሆነ ነው። እንዲህ የሚል ቃል ለአዳም ተነግሮታል።
አዳም ከገነት ከወጣ በኋላ አንድ ቀን ለእግዚአብሔር መስዋዕት አቀረበ። መስዋዕቱን ያቀረበው ምንድነው? ከገነት አዕዋፍ ዕፅ አምጥተውለት የዕፅ ፍሬ አምጥተውለት እሱን ይዞ አዕዋፉን ተከትሎ ወደ ገነት የሚገባ መስሎ ሲሮጥ ሰይጣን መጣና እግሩን በድንጋይ መታው። አዳም ደማ። አዳም ሲደማ ያንን ደም ከፍሬው ጋራ መስዋዕት አድርጎ ለእግዚአብሔር አቀረበ። ያኔ እግዚአብሔር ቃል ኪዳን ገባለት። ምን አለው? በሐሙስ ዕለት ወበመንፈቃ ለዕለት እትወለድ እምወለተ ወለትከ። ከኔ ቀጥላዩ ተናገሩ። ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ። ከማተው ልጅ አድንሃለሁ። ከስንት ቀን ተኩል በኋላ? 5 ቀን ተኩል የተባለው 5 ቀን ተኩል አለም። ልጅ ልጅ የተባለው ወዳዊ ልጅ አይደለም። አዳም ሴትን ወልዷል። ሴት ሄኖስን ወልዷል። እሱ አይደለም። የልጅ ልጅ የተባለችው ድንግል ማርያም ናት። 5 ቀን ተኩል የተባለው ደግሞ 5500 ዘመን ነው። ከዛ 5500 ዘመን ወደ የትኛው ያደላል? ወደ 6 አይደል? ሉቃስ 1:19 ላይ በ6ኛው ወር መልአኩ ገብርኤል ከእግዚአብሔር ዘንድ ተላከ። የተላከውም ወደ አንዲት ድንግል ነው። የድንግሊቱም ስም ማርያም ነበረ ይላል። የኔና የናንተ እናት እመብርሃን ለስም አጠራሯ ክብር ምስጋና ይግባል። ወደሷ ተላከ ይላል። ተመልከቱ፣ ወደሷ ተላከ። በስንተኛው ወር? በ6ኛው። በ6ኛው ወር ማለት በ6ኛው ሺህ ማለት ነው። 5500 በ6ኛው ሺህ። ስለዚህ እምትካት የሚለው ከጥንት ጀምሮ የሚለው በብሉይ ዘመን ነቢያት ተናገሩ። በአዲስ ኪዳን መጽሐፍ የሚጽፍ ነቢይ አይነሳም፣ የለም። አሁን አንዳንድ ሰዎች ነቢይ ምናምን ይነጋገራሉ። በአዲስ ኪዳን ነቢያት የሚል ስም ሊኖር ይችል ይሆናል። መጽሐፍ የሚጽፍ ነቢይ ግን የለም። ትንቢት ተነግሮ አልቋል። ይወለዳል፣ ይጸነሳል። ቀድሞ ለመወለድ ጥንቱ መጸነስ ነው። ተጸነሰ፣ ከዛ ተወለደ፣ ከዛ ተጠመቀ። ለተጠመቀ ጥንቱ ተወለደ ነው። ተሰቀለ። ይሄ ሁሉ ትንቢት እንደገና ይመጣል፣ አልቋል። ተነግሮ ትንቢት ተነግሯል። ስለዚህ ነቢያት የተባሉት ጥንት ተናግረው ጽፈው አልፈዋል። 5500 ዘመን የሚለው እሱን ነው። ከዛ በኋላ ምን ይላል? በብዙ መክፈልት በብዙ ነገር እግዚአብሔር ለአባቶቻችን ተናገረ ብሎ ሲያመጣ 5500 ዘመን እስኪፈጸም እግዚአብሔር በነቢያት አድሮ ለአባቶቻችን ተናገረ ይላል። በብዙ ነገር ወበብዙ መክፈልት። በብዙ ነገር ማለት በ10ቱ ትእዛዛት፣ ወበብዙ መክፈልት ማለት ወነበቦ ያለው ምን አልኩኝ? በብዙ ነገር ስንቱ ትእዛዛት? 10ቱ። ወበብዙ መክፈልት በብዙ አይነትና ጎዳና አለ ያለው አይነት 10ቱ ትእዛዛት ጎዳና ወነበቦ ያለው ምን ማለት ነው? ይሄ ህግ በሁለት ይከፈላል። ህግ በሁለት ይከፈላል። 10ቱ ትእዛዛትና ሌላ 572 በላይ የሆኑ ህግጋት አሉ በብሉይ ዘመን። 10ቱ ትእዛዛት የምታውቋቸው ናቸው። ኦሪት ዘጸአት ምዕራፍ 20 ላይ ብዙ ሰው የማያውቀው ግን 572 በላይ የሚደርሱ በአይሁዶቹ ወደ 613 የሚጠጉ ህግጋት አሉ። እነዚህ ወነበቦ ይባላሉ። ወነበቦ ማለት እንዲህ አለው እያለ እግዚአብሔር ለሙሴ እያለ የሚለው እነዚህ ህግጋት ናቸው። ስለዚህ በእነዚህ ሁሉ እግዚአብሔር ምን አረገ? ተናገረን። ለሙሴ እኮ ሲናገር ለኛ ነው። ለኤልያስ ሲናገር ለኛ ነው። ለኢሳይያስ ሲናገር ለኛ ነው። ለኤርሚያስ ሲናገር ለኛ ነው። ስለዚህ እግዚአብሔር ምን አለ? ህግና ነቢያትን ለመሻር የመጣው እንዳይመስላችሁ። ይሄን ቃል ድገሙልኝ። ምንና ምንን ለመሻር የመጣው አይመስላችሁ? ህግማ የሙሴ ነቢያት ትንቢት፣ ይሄን ለመሻር አልመጣሁም። የሉቃስ ወንጌል ምዕራፍ 24 ነው። ክርስቶስ ከሞት ከተነሳ በኋላ የሉቃስ ወንጌል ምዕራፍ 24 ምን አለ ነው የሚለው? አእምሯቸውን ከፈተላቸው። አእምሯቸውን ከፍቶላቸው ምን ነገራቸው? ስለሱ በህግ በነቢያት በመዝሙር የተጻፈውን ተረጎመላቸው። ልብ በሉ፣ በህግ በነቢያት በመዝሙር ስለሱ የተጻፈውን ተረጎመላቸው። ኢየሱስን እኛ የምናውቀው የዛሬ 2000 ዓመት አይደለም። ኢየሱስን እኛ የምናውቀው ከድንግል ማርያም ሲወለድ አለ። ከድንግል ማርያም ከመወረዱ አስቀድሞ አለ እግዚአብሔር ወልድ አለ። በነቢያቱ የተናገረው እሱ ነው።
እመጣለሁ ያለው እሱ ነው። እወርዳለሁ ያለው እሱ ነው። እጠመቃለሁ ያለው እሱ ነው። እሰቀላለሁ ያለው እሱ ነው። በነቢያት ይሄንን ነገሩን። ሁሉም ነቢያት ይሄንን መሰከሩልን። ድንግል ማርያምን የምናውቃት የዛሬ 2000 ዓመት አይደለም። እኛ ድንግል ማርያምን የምናውቃት ገና ያኔ ነው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ ከልጅ ልጅ ተወልጅ የሚለው በቀለሚንጦስ መጽሐፍ የተጻፈውን ትርጓሜ በዛ ላይ ስታዩ በዘርህና በዘሯ ጠላትነትን አደርጋለሁ ብሎ እመቤታችን ከሰይጣን ጋር እንደማትስማማ በግልጽ የነገረን ገና ያኔ 3ኛው ምዕራፍ ላይ ነው። ድንግል ማርያምና ሰይጣን በፍጹም ሊገናኙ አይችሉም። ድንግልን ከደገፍክ የክርስቶስ ነህ፣ ድንግልን ከነቀፍክ የዲያብሎስ ነህ። አለቀ። ይሄ ነው። ስሙ ለዘላለም ምስጉን ይሁን። ስለዚህ እግዚአብሔር አስቀድሞ ነግሮናል። ትንቢቱ ሁሉ ቀድሞ የተነገረን ነው። በ10ቱ ትእዛዛት ወነበቦ ባለው በ570ዎቹ በላይ በእነዚህ ሁሉ እግዚአብሔር ተናገረን። 2 በብዙ አይነትና በብዙ ጎዳና ነበር ያለው። በቤት ስትገቡ ቁጥር 1 እና ቁጥር 2 ታነባላችሁ። በብዙ አይነትና በብዙ ጎዳና ማለት ደግሞ በምሳሌና ያለ ምሳሌ። በምሳሌ አስተምሯል፣ እንበለ ምሳሌ አስተምሯል። ከዚህ ቀጥሎ የምነግራችሁ እግዚአብሔር በምን አይነት ምሳሌ እንዳስተማረን እነዚህን ላስብላችሁ። መሶበ ወርቅ፣ ተቋመ ወርቅ፣ ማዕጠንተ ወርቅ፣ በትረ አሮን። 4 ነገሮች። አራት ነግራችኋለሁ አላልኩም? አንዱ 4 ይሄ ነው። መሶበ ወርቅ ጎሞር የተባለው ያኔ በውስጡ መና የተቀመጠበት ትዝ አላችሁ? መሶበ ወርቅ በሙሴ ጊዜ መና ወርዶ አስቀምጦት የለ ለልጅ ልጅ ይቀመጥ አለው። መናው በጣም የሚገርም ነው። የመናው ነገር መና እስራኤል ሲወርድላቸው ዮሐንስ ወንጌል ምዕራፍ 6 ላይ በደንብ ታውታላችሁ። መናው ሲወርድላቸው እስራኤል መቼ ነበር የሚወርደው? እሁድ ይጀምርና እስከ መቼ ነው የሚወርደው? እስከ ዓርብ። ከእሁድ እስከ ዓርብ ነበረ። ቅዳሜ ይወርድ ነበር መናው? አይወርድም። ቅዳሜ ምንድነው? ሰንበት። ከዛ ምን ተባሉ መሰላችሁ? መናውን ለምሳሌ ቅዳሜ ስለማይወርድ ዓርብ የቅዳሜንም ጨምራችሁ ሰብስቡ ተባለ። አሁን እናንተ ሁላችሁ ለምሳሌ ሙሴ ያዘዛችሁ በቃ ትእዛዙን ልስጣችሁ ሙሴ የሕዝቡን ያዘዘውን። አሁን መና ሊወርድልን ነው። ሁላችሁም መመሪያ ተሰጣችሁ። መናው የሚወርደው መቼ ነው? በየዕለቱ ነው። አንድ ቀን ግን አይወርድም። መቼ ነው የማይወርደው? ቅዳሜ። ይሄ 40 ዓመት ታሪክ ነው ማውራው። በ40 ዓመት ውስጥ መና እየበሉ ነው። አሁን አንድ ነገር ልብ በሉ። ትእዛዝ አንድ ሰኞ መና ልትለቅሙ ነው። ሰኞ መና ስትለቅሙ ለማክሰኞ መልቀም አትችሉም፣ ክልክል ነው። ለመቼ ብቻ ነው የምትለቅሙት? ለሰኞ ብቻ። ሁለተኛ ትእዛዝ ዓርብ ስትለቅሙ ቅዳሜ ስለማይወርድ የቅዳሜንም ምን አድርጋችሁ ትለቅማላችሁ? ጨምራችሁ። የስንት ቀን ትለቅማላችሁ? የእሑድ ቀን። ይሄ ትእዛዝ ተሰጠ። ሰኞ መና ወረደ፣ ልትለቅሙ ወጣችሁ። የስንት ቀን ነው የምትለቅሙት? የአንድ ቀን አይደል? አንዳንድ ሰዎች ምን አሉ መሰላችሁ? በሉትና ጣፈጣቸውና እንደማር ስለነበረ ነገ ባይወርድስ ለነገ ምን ሰብስብ አሉ። ስስታም ትውልድ አለ። ለነገ ምን ሰብስብ አሉ። ሙሴ ግን ምንድን ያለው? ለአንድ ቀን ብቻ አይደለም ትእዛዙ? ለነገስ ይቻላል? መቼ ነው የሚቻለው? ለነገ አንድ ቀን ብቻ። መቼ? ዓርብ ብቻ። አሁንስ ምን አደረጉ? አንዳንድ እስራኤላውያን ነገ መናው ባይወርድስ አሉና የሰኞን ሰበሰቡና ለነገ ብለው አስቀመጡት። ጠዋት ተልቷል። አያችሁ? ጠዋት ተልቷል። ማክሰኞ ዕለትም ለሮብ ብለው የለቀሙ ነበሩ። ሮብ ጠዋት ሊከፍቱት ሲያው ምን ሆኗል? ተበላሽቷል፣ ተልቷል። ዓርብ ቀን ደግሞ የመቼንም ጨምራችሁ ልቀሙ ተብሏል፣ የቅዳሜንም። ስለዚህ ዓርብ ስንት ነው የምትለቅሙት? የስንት ቀን? የ2 ቀን ለቀሙ። አሁን ሰኞ ቀን የለቀሙት ጠዋት ምን ሆኖ ነበር? ተልቶ ነበር። ዓርብ ቀን የለቀሙት ግን ቅዳሜ ጠዋት ሲከፍቱት ምንም አልሆነም፣ ትኩስ ነው። የእግዚአብሔር ትእዛዝ እንዲህ ነው። እግዚአብሔር መሸወድ አይቻልም። ክብርና ምስጋና ለዘላለም ለስሙ ይድረሰው። አንዳንድ ሰዎች ይሄ ነው በህይወታችሁ ሁሉ ነው፣ በቃ በህይወታችሁ ሁሉ ነው። አንዳንድ ሰው እግዚአብሔር የሚሸውድ ይመስለው። አንድ ሰውዬ ስለተሳለ ስለቱን መሰላችሁ? ይሄን ካደረክልኝ ሰንጋዬን በሬን ሸጬ ስለትህን አገባለሁ አለ። ስለቱ ደረሰ።
ጨነቀዋ። አንዳንድ ሰው እኮ ሲናገር መጠንቀቅ አለበት። መክብብ የሚናገር ይሄን ነው 5 ላይ ተጠንቀቅ፣ ወደ መቅደስ ስትገባ እግሮችንም ጠብቅ፣ አንደበትንም ከልክል። ዝም ብለህ አትናገር። ከተናገርክ ግን ምን አድርገው ፈጽመው። ሰውየው ሰንጋን የተሳለው ሰንጋዬን ሸጬ ነው ያለው። ሰንጋውን ስለቱ ደረሰ፣ ገበያ ይዞ ወጣ ሊሸጥ። ከሰንጋው ጋር አብሮ ደግሞ ዶሮ ይዟል። ሰዎች መጥተው ስንት ነው ሰንጋው ሲሉት 1000 ብር 1000 ብር እንካ። አይ ብቻውን አይሸጥም። ከማን ጋር ነው የሚሸጠው? ከዶሮዋ ጋር። በዚህ አይነትማ ዶሮ 50 ሳንቲም ነች። አይ ዶሮዋ እንኳን ውድ ነች። ስንት ነች? 100 ሺህ ናት። ቀልደኛ ትቶት ሄደ። ሌላ ሰው መጣ። ዶሮዋ ስንት ናት አለው። 100 ሺህ ዶሮ? አዎ 100 ሺህ። ይሄ ሰንጋ 1000። በቃ ሰንጋው ሽጥልኝ። ለብቻ አይሸጥም። አንድ ሰው መጣና ምን እኮ ዋጋው እኮ አንድ ነው። ቀያየረ 101 ሺህ ብር ከፍሎት ገዛ። መጣ። አምላኬ ሰንጋዬን ስንት እንደሸጥኩ አይተሃል? አባታችን ስለት ነበረኝ፣ ይሄው 1000 ብር። ይቻላል እንደዚህ? ቶቶ ያለው እሱ ደግሞ የባሰበት ነው። ቶቶ ሚካኤል አለ። በሬው እኮ ጠፍቶ 3 ቀኑ ነው። የለም 3 ቀን አስፈልገው የለም። መጣና ቅዱስ ሚካኤል ብሎ ስለተሳለ ወጣ ሲል በሬው ቆሟል። ሚካኤል ሚካኤል ቶቶ አግኝቼዋለሁ። አይ ሽወዳ አይሰራ። እግዚአብሔር ቤት ሽወዳ አይደለም። እዛ ቀበሌ ነው ሽወዳ። እዚህ አይሰራም። መናውን ተመልከቱ። ለነገ አትልቀሙ ተባለ። አትልቀሙ፣ አለቀ በቃ። ትእዛዝ ነው። ትእዛዝ እንድንሰማ ያድርገን እግዚአብሔር። ከዛ ምን ሆነ መሰላችሁ? እንዲህ የሆነው መና በመሰብ ወርቅ ተደርጎ እንዲቀመጥ ተደረገ። በመቅደስ ውስጥ መናው ተደርጎ ተሰፍሮ በመሰብ ወርቅ ውስጥ ተቀምጦ ለልጅ ልጅ ሁሉ ሲቀመጥ አልተበላሸም፣ አልተለወጠም፣ አልተቀየረም። እጅግ የሚገርም ነው። ስለዚህ በብዙ ነገር ወበብዙ መክፈልት አይዳ እግዚአብሔር ለአበዊነ በነቢያቲውም ትካት፣ በብዙ ነገር ተናገረ ሲል አንዱ ምንድነው አለን? መሶበ ወርቅ፣ 2 ማዕጠንተ ወርቅ፣ 3 በትረ አሮን። እንዲህ እያልን የምንዘረዝራቸው እነዚህ ተቋመ ወርቅ 4 ሚስጥር አላቸው። ከዛ ውስጥ አሁን የወሰነው ምንድነው? መሶበ ወርቅ። መሶበ ወርቅ ማለት መሶብ ታውቃላችሁ አይደል? መሶቧ የምንድነች ማለት ነው? የወርቅ የስፌት አይደለም፣ የሰበዝ አይደለም፣ የአለላ አይደለም። የምንድነች መሶበ ወርቋ? የወርቅ ነች። ውስጧ ደግሞ ምን አለባት? መና። ዮሐንስ ወንጌል 6 ስታነቡ መናው ማን ነው? ኢየሱስ ክርስቶስ። ለስም አጠራሩ ክብር ምስጋና ይግባው። መናው ማን ነው? መናው ማን ነው? ንገሩኝ ስሙን። መናው ማን ነው? ኢየሱስ ክርስቶስ። ያቺስ የወርቅ መሶብ ማን ነች? እመቤታችን። በቃ እኛ እንዲህ ነን። ኦርቶዶክስ ማለት ይሄ ነው። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁንልን። ታዲያ ይሄን ቃል ይሄ የተጻፈ ነው፣ ሙሴ የጻፈው ነው። ይሄ ቃል አሁን ሁሉ ጊዜኛ ቅዳሴ ሲገባ አንድ ቀን አይቀርም። ሁሌ ነው የሚባለው። ዲያቆን አለ እንዴ አንቲውቱን የሚያዘኝ ሁሌ የምንለው እኮ ነው። ሁሌ የምንለው ይሄ አሁን ቅዳሴ ሲገባ አሁን አንድ ዲያቆን መጥቶ ካለ ቢያስታውሳችሁ ታውቁታላችሁ። አንቲውቱ መሶበ ወርቅ እያልን አስታውሳችሁ ቅዳሴ ታስቀድሳላችሁ። እሁድ የሚያስቀድስ እስቲ ምልክት ይስጠኝ። እሁድ የሚያስቀድስ እሺ፣ የማያስቀድስ ቢቀደስ ባይቀደስ ምን አገባኝ? ብዙዎቻችሁ እንደዛ ትመስላላችሁ። ተመልከቱ። አሁን ይሄንን ምስጢር ስሙት። ቆይ መምህር ያዜሙልናል። አንቲውቱ መሶበ ወርቅ ቅዳሴ ስንገባ የምንለው አሁን ያልኳችሁን ታሪክ በቅዳሴው ብትሉ፣ በድጓው ብትሉ፣ በትርጓሜ ብትሉ ሁሉ ጊዜ የምንለው ነው። አንቲውቱ መሶበ ወርቅ ንጹሕ እንተ ውስቴታ መናህው ህብስት ዘወረደ እምሰማያት ወሃብ የህይወት ለኩሉ ዓለም። እግዚአብሔር ያክብርልን። እናመሰግናለን። አሁን ይሄ እንግዲህ ተመልከቱ። አሁን ያልኳችሁን በዜማ እንለዋለን። ሌላ ቦታ የለም። የት ያውቁታል? ኦርቶዶክሶች አይናችን እንግለጥ። አላወቁትም ኢየሱስ ክርስቶስ። እኔ ብዙ ቦታ የምናገረው የንጉሥ ፋሲል ታሪክ አለ።
ብዙ ቦታ አወራዋለሁ። ብዙ ሰዎች መጽሐፍ ቅዱስ ይዘዋል፣ እዛ ውስጥ ኢየሱስ የሚናገረውን ግን አያውቁ። ተሸክመዋል እንደሚያነብሰው ውስጥ ያለው ድንገት 8 ጥቅስ ከዛች ውስጥ የሚፈልጓትን አጼ ፋሲል የሆኑትን ነግራችሁ የለም? ሌላ ቦታ ስናገር ሰምታችሁት ይሆናል። አደን ወጡ። የጎንደሩ ንጉስ፣ የኢትዮጵያው ንጉስ፣ ያኔ ዋና ከተማ ጎንደር ነው። የ17 ሴንቸሪ ነው። ንጉሱ አደን ወጡና አብለው እኮ ባለሟላሉ ንጉሱ። ከዛ በኋላ ብዙ ተከትሏቸው ነው አደን ሄዱት። አንዱን ወጣት ዝሆን ውርዙው ነገ ይላል፣ ሌላም እንደው ተከትለው አንዱን ጎሽ ሲሄዱ መንገድ ጠፍቶ ከባለሟሎቻቸው ጋር ተለያዩ። ንጉሱ ጫካ ውስጥ በደንበኛ በቁሏቸው ላይ ተቀምጠዋል። ጎንደር ቤተ መንግስት ጠፋቸው። ራሱ ንጉሱ የት ነው መንገዱ አሉ። ግራ ገባቸው። ባለሟሎቻቸው የሉ። እዛ ጫካ ውስጥ አንድ ሰውዬ ጌሾ ተሸክሞ ይሄዳል። አንተ ሰው እንዴት ዋልኩ አሉት። እግዚአብሔር ይመስገን፣ አንተስ እንዴት ውለሃል? ደህና ነኝ። የጎንደር እንደ ወደ ቤተ መንግስት መንገዱን ታውቀዋለህ? አሳምሬ በላሳየኛ ጌሾዬን ለማትቼ እከፍልሃለሁ። ከከፈልከኝ ምን ቸገረኝ? በልና ምራኝ። አንተ በቅሎ ላይ ቁጭ ብለን በግሬ እና ፈናጠኛ ና ተፈናጠጥ ከንጉሱ ጋር። ይሄ እውነተኛ ታሪክ ነው። አንድ የወለጋ ተወላጅ በጥንት ስሙ ነገሩ ነው፣ በክርስትና ስሙ ነው። አዲስ አበባ ዩኒቨርሲቲ ያሳተመው መጽሐፍ ላይ ነው ይሄን ታሪክ ያገኘሁት። በኋላ በቅሎ ላይ ቁጭ ብሎ ከንጉሱ ጋር ንጉስ ፋሲል ከንጉሱ ጋር ተቀምጦ በዚህ ሂድ አንተ ሰውዬ፣ ኧረ አይሰማም ነኝ በዚህ ሂድ ይላል ንጉሱ። አሁን በዛ ዘመን አስቡ። ከዛ በኋላ እየመራ ወደ ከተማ ሲደርሱ ንጉሱን ታውቃቸዋል አሉት። ከኋላ እኮ ተፈናጧል ቁጭ ብሏል። ንጉሱን ታውቃቸዋል? ራ ደግሞ ከንጉሱ ማን አድርሶኝ? በቃ ከተማ ስንገባ ታውቃቸዋለህ። አቤት ዛሬ አንተ ምን አይነት ሰው ነህ? እባክህ ታድዬ ንጉሱን አለው ዛሬ አውታ ያለ አሳያለሁ። ወደ ከተማ ደረሱ። ወደ ከተማ ሲደርሱ ግማሹ ተደንቋል። እንዲህ እጁን እንትሩን ያነጠፈ ይሰግዳል። ግማሹ ደግሞ ገርሞታል፣ አይናገር። እንዴ ዛሬ ጃንሆይ ማንን ያፈናጠጡት? የሆነ ገበሬ ከኋላ ቁጭ ብሏል። ሰው ገርሞታል። ይሄኛው ደግሞ በሊድ በዚህ ጋር ደርሰናል አሁን ይላል። ሰው እንዲህ ይላል። አሁን አንተ ሰው አሉት። አቤት አለ። ንጉሱን አያቸው አሉ። የት አሉ? የት አሉ? እንዴ ሰው የሚያደርገውን አታይም እንዴ? ሲያዩን እንዲህ ያነጥፋል። አሁን ሳወቅ አለ። እንግዲያውማ ወይ ካንተ ወይ ከኔ ወይ ካንተ ወይ ከኔ። አሁን ከንጉሱ ጋር ነው ያለው ይሄ ሰውዬ። ተመልከቱ። አይ መናፍቃን መጽሐፉን ይዘዋል። ኢየሱስ አምላክ ነኝ፣ ኢየሱስ ንጉስ ነኝ ይላል። እነሱ ጌታ ብለው ቆመዋል። አንድ እርምጃ ነው። እኛ ጋር ግን እንደዛ ብቻ አይደለም። ኢየሱስ ክርስቶስ የጌቶች ጌታ ነው። የአማልክት አምላክ ነው። የኃያላን ኃያል ነው። የክቡራን ክቡር ነው። የቅዱሳን ቅዱስ ነው። ለዘላለም የምናመልከው ፈጣሪ ነው። የድንግል ማርያም ልጅ ቀድሞ የነበረው ወልድ፣ እሱ ዓለምን የፈጠረው ነው። በመጨረሻው ዘመን ለኛ ተናገረን የሚለው ራሱ መጥቶ ነገረን ሲል ነው። ክብርና ምስጋና ለዘላለም ለስም አጠራሩ ይሁን። ስለዚህ በዚች ቤተክርስቲያን ውስጥ በዚች እምነት ውስጥ ሕገ ልቡና ከሕገ ኦሪት፣ ሕገ ኦሪት ከሕገ ወንጌል ተዋህዶ ያለባት ናት። ሕግና ነቢያትን ለመሻር የመጣው እንዳይመስላችሁ። ከዚህ በላይ ምን ይበል ኢየሱስ ክርስቶስ። ስለዚህ እናንተ ኦርቶዶክስ ክርስቲያኖች ክርስቶስ በመሰረታት እምነት ውስጥ ነው ያላችሁ። ክርስቶስን የምትመስሉ እናንተ ናችሁ። በ40 ቀናችሁ መቅደስ የምትመጡ፣ በ80 ቀናችሁ መቅደስ የምትመጡ እናንተ ናችሁ። ሌላው እንደየእድሜው ሊመጣ ይችላል። በዚህ ቤተክርስቲያን ታቦተ ጽዮን በዚህ ውስጥ ይዘናት የምንኖረው ያ ገና ያኔ ለሙሴ የሰጠው እግዚአብሔር ስለሆነ ለዘላለም አንዳንድ ሰዎች አይገባቸውም። ምክንያቱም አውሮፓ ይሄ የለውም። አውሮፓ ያመነው የዛሬ 2000 ዓመት ነው። ካመነም ክርስቲያን ተብሎ ከተጠራም የዛሬ 2000 ዓመት ነው። ከዛ በፊት ያለውን አያውቅም። ኢትዮጵያ በሁሉ ስፍራ መስዋዕት ይቀርብባት ነበር። በሰሜን ብትሉ፣ በደቡብ፣ በምስራቅ ብትሉ፣ በምዕራብ ኢትዮጵያ መስዋዕት ይቀርብባት ነበር ለእግዚአብሔር። እግዚአብሔርን አምና ለዘላለም የኖረች ሀገር እቺ ናት። ዛሬም እኛ ልጆቿ ይሄን ካወቅን በእምነታችን ጸንተን ከቆምን እግዚአብሔር አምላክ ድንቅ ነገሩን ያደርግልናል። የዛሬን አይደለም ማየት ያለብን። ልክ ነው። ዛሬ ኑሮ ከብዷል። ዛሬ ብዙ ነገሮች አሉ። ይህ ሰዓት የመጨረሻው ሰዓት ነው። የሚጸኑትን ሰዎች ግን የሚያበረታ እግዚአብሔር አለ። ወደ ኖህ መርከብ እያገባ እንደሚያሻግረን እናምናለን።
እግዚአብሔር ታላቅ አምላክ ነው። እግዚአብሔር ድንቅ አምላክ ነው። ልበ አምላክ ዳዊት ይናገራል። በልዎ ለእግዚአብሔር ግሩም ግብርከ ይላል። እግዚአብሔርን እንዲህ በሉት፣ ስራህ ግሩም ነው የሚሉት፣ ስራህ ግሩም ነህ በሉት። አዎ ስራህ ግሩም ነው በሉት። አዎ እግዚአብሔር ስራው ግሩም ነው። ግሩም የሆነውን ነገር ያደርጋል። ድንቅ ነገር በካም ምድር የአሞናውያን በደነገጡበት፣ የሞዓብ ነገስታት በተንቀጠቀጡበት እግዚአብሔር አምላክ በአፍንጫው ውስጥ ትንፋስ ውኆችን ከፍሎ እስራኤልን አሻግሮ ፈርዖንን ያሰጠመ ዛሬም እኛን አይተወንም። የቅዱሳን አምላክ እግዚአብሔር ለስም አጠራሩ ክብር ምስጋና ይግባው። በመጨረሻ በልጁ ዘመን በልጁ ተናገረን። ስለዚህ እግዚአብሔር በብዙ ነግሮናል። የነገረንን ሰምተን ለመዳን ይርዳን። በነቢያት የነገረንን እንሰማለን አንሰማም? ትንቢት በዚህ ቤተክርስቲያን ይነገራል አይነገርም? ይነገራል። ቅዳሴ ላይ ስንት መጻሕፍት ይነበባሉ? ቅዳሴው እንዳለ ተውና መጽሐፍ ቅዱስ ተከፍቶ ስንት መጻሕፍት ይነበባሉ? 4። በጣም ጥሩ 4። የመጀመሪያው በዜማ ነው የሚባለው ምስባክ ዲያቆኑ የሚለው ምስባኩ ከየት ነው የሚወጣው? እሱ ከብሉይ ከመዝሙረ ዳዊት ነው። ከዛ ቀጥሎ ደግሞ ከየት ይነበባል? ከ14ቱ መልእክታት ከጳውሎስ ሲነበብ ራሱ ፊቱ ወዴት መዞር እንዳለበት አለ። ወዴት እንደሚዞር አይታችሁ ከሆነ የመጀመሪያው ዲያቆን ሲያነብ ፊቱ ወደ ምዕራብ አድርጎ ነው። ከዛ ቀጥሎ ያለው ደግሞ እንዲዞሮ ያነባል። ከዛ ቄሱ ደግሞ ሲመጣ ወዲህ ዞሮ ያነባል። ወንጌል ሲነበብ ደግሞ ወዴት ይነበባል? ወደዚህ ይነበባል። አንዳንድ ሰዎች ክርስቶስ ጋር የደረሱ ይመስላቸዋል መሰለኝ። ሕግ ይለውጣሉ። ወንጌል ወደ ምስራቅ ሲያነቡ ብዙ ሰዎች አይቻሉ። ይሄ በተለይ በትልልቅ ደረጃ ላሉ አባቶች ነው። የክርስቶስን ሕግ ማንም መለወጥ አይችልም። ከተጻፈው አትለፍ ነው የሚለው። መጠንቀቅ ያስፈልጋል። የጳውሎስ ይነበባል። ከጳውሎስ ቀጥሎ ደግሞ የሌሎች መልእክታት ይነበባል። ከዛ መጨረሻ ምን ይነበባል? ወንጌል ይነበባል። መጀመሪያ ጳውሎስ፣ ቀጥሎ መልእክት፣ ቀጥሎ ግብረ ሐዋርያት፣ ቀጥሎ ዳዊት መዝሙር፣ ቀጥሎ ወንጌል። በዚህ ልጨርስ። ነቢያትን ከወንጌል አዋህዳ ያዘች ቤተክርስቲያን። በዚህ ልጨርስ። ምስባክ ስንት ጊዜ ነው የሚባለው? መጀመሪያ ዲያቆኑ አንዴ ይላል አይደል? አንዴ ይልና ከዛ እናንተ ደግሞ ተቀጥላችሁ ስንት ትላላችሁ? አንዴ። ስንት ሆነ? 2። ከዛ ቀጥሎ ዲያቆኑ ይደግማል ምስማኩ። ስንተኛ ሆነ? 3። ከዛ እናንተ ትላላችሁ ስንት ሆነ? 4። ከዛ ዲያቆኑ ይጀምራል። እናንተስ አብራችሁ ነው የምትሉት ወይስ ለየብቻ ነው? አብሮ። ስንት ይመጣል? 5። እሺ ዲያቆን መጀመሪያ ስንት? 1። እናንተስ? 2። ቀጥሎ ስንት? 3። ቀጥሎ 4። ከዛ አልተደረበም እንዴ? አብራችሁ ትንሽ ትርፍ የላትም እንዴ? ተደርባችኋል? አልተደረባችሁም? ተደርባችኋል አይደለም? ይሄ ምስጢሩ መሰላችሁ። የዘመኑ ፍጻሜ በደረሰ ጊዜ ወይም ደግሞ ቅድም እንዳየነው በብዙ ነገር ወበብዙ መክፈልት አይዳ እግዚአብሔር ለአበዊነ በነቢያቲሁ እምትካት። ከጥንት ጀምሮ ይሄ 5500 ዘመኑን በምስባኩ ልክ ምስባኩ ሲያልቅ ተደርቧል። ያልኳችሁ ምንድነው? 5500 መሆኗ ነው። እሷ እያንዳንዱ ነገር ሚስጥር ነው በኢትዮጵያ ቤተክርስቲያን። ኧረ በዚች ቤተክርስቲያን ያደረገን እግዚአብሔር ዘለዓለም ስሙ የተመሰገነ ይሁን። ዘለዓለም ስሙ የተመሰገነ ይሁን። ከዛ ደርባችሁ ስትሉ 5500 ዘመን ወንጌሉ ከዛ በኋላ ነው የሚመጣው። ዲያቆኑ ይሄን ይልና ሃሌሉያ ቁሙ አጽሙ ይላል። በመጨከን ቆማችሁ ስሙ ይልና ይገባና መብራት የያዘው ዲያቆን አለ። ከዛ ከፊት እንደውም ጸልዩ በእንተ ወንጌል ሲል እየሄደ ነው የሚለው። ቆሞ አይደለም የሚለው። እየሄደ ነው ጸልዩ በእንተ ወንጌል ብሎ መጥቶ መስማቱ የሚሰብከው። የ5500 ዘመን ጉዞ ነው። የዮሐንስ መጥምቅ ቀድሞ መምጣት ነው። ከዛ በኋላ ቄሱ ወንጌሉን ይዞ ይወጣል። ወንጌሉን ግልጽ አድርጎ ይወጣና ከዛ በኋላ ያነባል። ከ5500 ዘመን በኋላ ኢየሱስ ተገለጠ። ክብርና ምስጋና ለእግዚአብሔር ይድረሰው። ያ ኃያል አምላክ መጣ ማለት ነው። እያንዳንዱ የምናደርገው ነገር ሚስጥር አለው። ስሙ የተመሰገነ ይሁን። ከዛስ ወንጌሉን እናደርገዋለን። ከተነበበ በኋላ ምንድነው ምናደርገዋለን? አንሳለመው። ወንጌል የሚሳለም ዓለም ላይ አለ።
ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ ወንጌል የሚሳለም ዓለም ላይ አለ? ወንጌልን የሚያውቅስ አለ? ክብር ምስጋና ይግባው በዚህ ቤተክርስቲያን ያደረገን እግዚአብሔር። ተመልከቱ፣ ኦርቶዶክሶች ወንጌልን አታውቁም። ከማወቅ በላይ እንሰማዋለን የኢየሱስን ወንጌል። ስሙ የተመሰገነ ይሁንልን። ክብር ምስጋና ይግባው እግዚአብሔር። ስለዚህ ይሄ ነው እምነት፣ ይሄ ነው ተዋህዶ፣ እቺ ናት ክርስትና። አንተ ልዩ ነህ፣ አንቺ ልዩ ነሽ። ልዩ ያደረጋችሁም ልዩ የሆነው ኢየሱስ ነው። ለስም አጠራሩ ክብር ምስጋና ይግባው። እኛ ስንጠራው ራሱ ትናንትና ሳስተምር ነበረ። ታምረ ኢየሱስ ሊነበብ ሲል ገና ስንጠራው ኢየሱስ ክርስቶስ ጥዑመ ስም ለዘይጼውዖ፣ ጥዑመ ስም የሚጣፍጥ ስም፣ ኢየሱስ የሚጣፍጥ ስም፣ መዓዛ ያለው ስም፣ ልዩ ስም፣ ከስም በላይ የሆነ ስም። እንዲህ ነው የምናውቀው እኛ ኢየሱስን። ዝም ብሎ ኢየሱስ ጌታ ነው መፈክር አይደለም። እኛ ጋር ኢየሱስ ክርስቶስ ማን እንደሆነ ጭምር ሰማይን የፈጠረ ምድርን የዘረጋ የድንግል ማርያም ልጅ እሱ ለስም አጠራሩ ክብር ምስጋና ይግባው። እንዲህ ነው የምናውቀው። ወንጌሉን እየሳምን ነው የምናውቀው። ሌላው የት ያውቀዋል? የት ይገባዋል? ታዲያ ስናውቀው ደግሞ አብሯን ነገር አለ። ሶላ ግራቲያ ሶላ ፊዲ አይደለም። እኛ ጋር በጸጋው ድኛለሁ ብሎ መፈክር አለ። መልካም ምግባር ያስፈልጋል። በእምነት ብቻ ድኛለሁ አትልም። መልካም ምግባር ያስፈልጋል። ሃይማኖት ከምግባር እንደሱ ነው። እፍረት ምዑዝ ኢየሱስ ክርስቶስ ንወንስግሎቱ ወንቀብ ትእዛዛቲሁ ከመ ይስረይለነ ኃጣውኢነ። ትዝ አላችሁ ቅዳሴ ላይ በሉት እስቲ። እፍረት ምዑዝ ኢየሱስ ክርስቶስ ንወንስግሎቱ ወንቀብ ትእዛዛቲሁ ከመ ይስረይለነ ኃጣውኢነ። እፍረት ምዑዝ ኢየሱስ ክርስቶስ፣ መዓዛው ያማረ ሽታው ያማረ ኢየሱስ ክርስቶስ ነው። እፍረት ምዑዝ ኢየሱስ ክርስቶስ። ንዑ ንስግድ፣ ኑ ለሱ ብቻ እንስገድ። ክብርና ምስጋና ይግባው። የሚሰገድለት በዚህ ቤተ ክርስቲያን ነው። ስሙ የተመሰገነ ይሁን። ንዑ ንስግድ ወንቀብ ትእዛዛቲሁ። ደግሞ መስገድ ብቻ አይደለም፣ ትእዛዛቱን እንጠብቅ። በብዙ ነገር በአስርቱ ትእዛዛት ወበብዙ መክፈልት ወነበበ ባለው እነዚህ ሁሉ ለኛ የተነገሩ ናቸው። ወንቀብ ትእዛዛቲሁ። ከዛስ ከመ ይስረይለነ ኃጣውኢነ፣ ያኔ ኃጢአታችን ይደመሰሳል ይላል። ክብርና ምስጋና ለእግዚአብሔር ይድረሰው። ኃጢአት የሚወገደው እንዲህ ነው። ተመልከቱ። እፍረት ምዑዝ ኢየሱስ ንወንስግሎቱ ወንቀብ ትእዛዛቲሁ ከመ ይስረይለነ ኃጣውኢነ። አሜን። ኃጢአታችንን ይቅር ይበለን። ሰዎች ደስ ይበለን በአምላካችን፣ ከኃጢአት ባርነት ነፃ ባወጣን። ተነሱና አመስግን፣ ውለታው ብዙ ነው። ምን ይከፈለዋል? ተመስገን ብቻ ነው። ሰዎች ደስ ይበለን በአምላካችን፣ ከኃጢአት ባርነት ነፃ ባወጣን። ተነሱና አመስግን፣ ውለታው ብዙ ነው። ምን ይከፈለዋል? ተመስገን ብቻ ነው። ውለታው ብዙ ነው። ምን ይከፈለዋል?
በኃጢአት በሽታ ወድቄ ሳለሁኝ መድኃኒት ክርስቶስ ከውድቀት ያነሳኝ። ስጦታው ብዙ ነው ለኔ የሰጠኸኝ፣ ተመስገን ብቻ ነው አምላክ ላንተ ያለኝ። እንደ በርጤሜዎስ እውር የነበርኩኝ፣ ዛሬ ግን በአምላኬ ድነት አገኘሁኝ። ሕጉ ለመንገዴ ብርሃን ሆኖኛል፣ የእርሱ ስለሆንኩኝ ሰላሙን ሰጥቶኛል። በድንቅ አጠራርህ በፍቅር የጠራኸኝ፣ ካጋንንት እስራት ነፃ አወጣኸኝ። አልፋና ኦሜጋ ዘላለም የምትኖር ኤልሻዳይ የሆንከው አማኑኤል ተመስገን። ከኃጢአት ባርነት ተነሱና መስግን፣ ውለታው ብዙ ነው ምን ይከፈለዋል? ተመስገን ብቻ ነው። የዕዳ ደብዳቤን ጌታ የቀደደው፣ የማዳኑን ሥራ ባይኔ አይቻለሁ። ቸርነቷ አያልቅም ድንቅ የሆነ ጌታ፣ ስሙን እናመስግን እንዘምር ያላፍታ። ሰዎች ደስ ይበለን በድንቅ አጠራርህ በፍቅር የጠራኸኝ፣ ካጋንንት እስራት ነፃ ያወጣኸኝ። አልፋና ኦሜጋ ዘላለም የምትኖር ኤልሻዳይ የሆንከው ኢየሱስ ተመስገን። ከኃጢአት ባርነት ነፃ ባወጣን፣ ተነሱና መስግን ውለታው ብዙ ነው ምን ይከፈለዋል? ተመስገን ብቻ ነው። ምን ይከፈለዋል? ተመስገን ብቻ ነው። ምን ይከፈለዋል? ምን ይከፈለዋል?